አሁን እዚህ የመጣነው ለማፈር ሳይሆን ለማረፍ ነው። አሳራፊዋ ቤተ ክርስቲያናችን ከአሳፋሪዋ ዓለም ለይታ በዚህ ጊዜ እዚህ ስፍራ ስትሰበስበን ዛሬ የመጣንበት ቁም ነገር ለሕይወታችን አንዳች ነገር ጠብ እንዲል ያስፈልጋል። ወገኖቼ እንደው ዝም ብለን አይደለም የምንደክም፣ ተራራውን የምንወጣው ቁልቁለቱን የምንወርደው፣ ረጅም ኪሎ ሜትር አቋርጠን የምንመጣው፣ ብዙዎች ደግሞ የተገለጥን መጻሕፍት ነን። እግዚአብሔር በቸርነቱ ጻድቁም ደግሞ በጸሎቱ ያደረገልንን ለምስክርነትም ጭምር ስለሆነ እዚህ የተሰበሰብን ባካችሁ ምስጋናውን መስዋዕት ነውና በእግዚአብሔር ፊት ከፍ አድርጉ። እግዚአብሔር በሎላችሁ በጻድቁ ላይ ድንቅ ነው። እግዚአብሔር በቅዱሳን ላይ ምንድን ነው? ድንቅ ነው ይላል መዝሙረኛው ዳዊት በመዝሙር 65 ላይ በመዝሙር 67 ቁጥር 35 ላይ የዘመረው ዝማሬ ነው። የቅዱሳንን ኃይላቸውን፣ አገልግሎታቸውን፣ ሕይወታቸውን በእነርሱ ላይ ማን እንደከበረ ማን እንደተገለጠ ድንቅ ሥራ በእነርሱ ላይ ማን እንደሰራ የገለጠበት የመጽሐፍ ክፍል ነው ወገኖቼ። የቅዱሳን አገልግሎታቸው እግዚአብሔርን በላያቸው ላይ መግለጥ እንጂ እነርሱ ለራሳቸው መገለጥን አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነገረ ቅዱሳንን ሙጥኝ ብላ የምትተርከው ገድላቶቻቸውን የምታነበው የምታስነብበው ዛሬን ያለን የመንፈስ ቅዱስ ልጆቻቸው ፍኖታቸውን እንድንከተል ከቃሉ ጋር ናቸው ወይ? መንገዳቸውን እንድንከተል እነርሱ ያመለኩትን እንድናመልክ እነርሱ የሄዱበትን የቅድስና ጎዳና በምልጃቸው እየተረዳን እኛም የእነርሱን መንገድ ተከትለን እነርሱ ያገኙትን ሰማያዊ ድልን፣ ሰማያዊ እረፍትን፣ ሰማያዊ ርስትን እንድናገኝ ነው እንጂ እንደው ዝም ብለን ልበ ወለድ እንደሚሰማ ወይ ደግሞ የእግር ኳስ ሜዳ ገብቶ ዝም ብሎ ብቻ አይቶ ተመልክቶ ጨፍሮ እንደሚሄድ እንደ ዓለሙ ሕዝብ አይደለም። እግዚአብሔር አምላካችን የራቀውን ያቅርበልን፣ የረቀቀውን ይግለጥልን። በዛሬው ዕለት በመላው ዓለም ባለችው ቤተ ክርስቲያን ዛሬ የጻድቁ አባታችን ብዙ ቅዱሳን በዚህ ዕለት ይታሰባሉ። ነገር ግን ለግብፃውያንና ለኢትዮጵያውያን ኮከብ የሆነው ሕዝቡ ለጽድቅ እንዲበቃ ሕዝቡ እንዳይጠፋ ለራሱ ሳይሆን ለኢትዮጵያ ሕዝብ በእግር ብቻ ሳይሆን እንደው ዝግዝቅ ብሎ እግዚአብሔርን የለመነ ታላቁ ገብረ ሕይወት የምንለው መናኙ የግብፃውያንና የኢትዮጵያውያን ሕዝቦች ጥላ የሆነ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ዕለተ ዕረፍቱን ነው ዛሬ የምናስበው። በረከቱ በሁላችን ላይ ትደርብን። ዳዊት እንደነገረን እግዚአብሔር በቅዱሳኑ ላይ ድንቅ ነው አለ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በግብፅ ምድር ነው የተወለዱት። ገና ሲወለዱ ሕፃናት ተወልደው ሁላችሁም እንደምታውቁት ከጨለማው ዓለም ከማይጸና ሀገር ስለመጡ ወዲያው የሚናፍቃቸው የእናታቸው ጡትና ወደ ዓይናቸውም የሚመጣ እንባ ነው። ወደ ተለየ ዓለም ሲመጡ ይህችን ዓለም የሚቀላቀሉት በለቅሶ ነው። ሁላችንም ይህችን ዓለም በለቅሶ ነው የተቀላቀልናት። በምንድን ነው የተቀላቀልናት? አረ ንገሩኝ። ሕፃናት ሁሉ ያለቅሳሉ። ምክንያቱም ከለመዱት ዓለም ወደ ሌላ ዓለም ሲመጡ ደስታ አልሰማቸው ብሏል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግን ወደዚህ ዓለም ሲመጡ አምላካቸውን አጋዕዝተ ዓለም ሥላሴን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው በምስጋና ነው ወደዚች ዓለም የመጡት። በረከታቸው ይደርብን።
ጻድቅ አባት ነው። እግዚአብሔር ሲመርጥ ከእናት ሆድ ይመርጣል። በነቢዩ ኤርምያስ ምዕራፍ 1 ቁጥር 5 ላይ በሆድ ሳለ ቀድሼሃለሁ፣ በእናት ሆድ ሳለም ደግሞ ሰርቼሃለሁ፣ አዘጋጅቼሃለሁ፣ ለይቼሃለሁ እንዳለ እግዚአብሔር ጻድቁ አባታችን ለምስጋና፣ ለአገልግሎት፣ ለምናኔ የተለዩ አባት ናቸው። እኔና እናንተ ዛሬ የቤታችንን ቱሃን መታገስና ማስታገስ አቅቶናል። በቤታችን ያለውን መከራ እነሆ መቻልና መቋቋም አቅቶናል። አባታችን ግን ከግብፅ ምድር ተነስቶ ወደ ኢትዮጵያ ሲመጡ 60 አናብርትና 60 አናብስት ከቧቸው የእግራቸውን ትቢያ እየላሱ አደገኛ የሚባሉ የዱር አራዊት ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ተገዝተውላቸዋል። ክብር ለአምላካችን ለእግዚአብሔር። አንዳንዶች ይህንን ትምህርት ስንሰጥ ይከፋቸዋል። እግዚአብሔር ምሕረት ያደርግላቸው። አረ ያደርግላቸው። ሰው ከአንበሳ ጋር መኖር ይችላል? ጎበዝ ይችላል? ከአናብርት ጋርስ መኖር ይቻላል? አይቻልም። ለጻድቁ አባታችን ግን ተችሏቸዋል። ማን አስቻላቸው? ማን ኃይል ሆናቸው? እግዚአብሔር ነው ኃይል የሆናቸው። እኚህ ጻድቅ አባት በምድር ላይ የኖሩት 562 ዓመት ነው። ግማሹን በግብፅ ግማሹን በኢትዮጵያ ኖረውታል። እኔና እናንተ በ30 እና በ40 ዓመት እንኳን እግዚአብሔርን አይደለም ለራሳችን መኖርም ሰልችቶ ነው። ምክንያቱም ኃጢአታችን ስለሚበዛብን ነው። ጽድቅ በሕይወታችን ስለማይኖር ነው። 562 ዓመት ይህንን ደካማ ሥጋ ለብሶ ለእግዚአብሔር መገዛት እንዴት ያለ ጸጋ ነው ጎበዝ! ከጠዋት እስከ ማታ እኔና እናንተ ነግቶ እስከሚመሽ መሽቶም እስከሚነጋ በሕይወታችን የሚፈራረቅብን ብዙ ነው። እግዚአብሔር ቅዱሳንን ሲያዘጋጅልን የተገለጡ መጻሕፍት አድርጎ ነው የሰጠን። እነርሱን እያነበብናቸው ገድልና ሕይወታቸውን አገልግሎታቸውን እያየን ከዚህ ከሚናፈሰው ከምድራዊ ጉድ ከጥፋቱ ሁሉ እንድናመልጥ የእነርሱ ሕይወት አመልካች እንዲሆነን ነው። waaqayyoon qulqulloota waggaa qopheessu nuyi fi kitaabota saaqaman akka ta'an ifa jireenyaa akka nuuf taanu waaqayyoon nuuf qopheessee jira. Qulqulluun Daawit waggaa dubbatu waaqayyoo qulqulloota isaarratti ajaa'ibadha. Waaqayyo qulqulloota isaarratti guddaadha. Waaqayyo qulqulloota isaarratti jajamaadha. Qajeelota isaarratti waaqayyoon ulfaataadha. Faaruu Daawit 67 lakkoofsa 35 gubbaarratti waaqayyo saba isaatiifis immoo humna ni kenna, warra dadhabaniif humna isaaniif laata. Dadhabbii keenya irraa akka nu baasuuf guyyaa irraa eebbifamoon namni guddaan waaqayyoof adda ba'e abbaan guddaan ገብረ መንፈስ ቅዱስ yookaan aabboo jennee kan itti yaamnu isaan dhalata biyya Misiriiti. waggaa 562 biyya lafaa kanarra jiraatan, biyyoota lama keessa jiraatan, biyya Gibxiif biyya Itoophiyaa. Gibxi keessatti dhiigaan dhalatanii fooniin guddatanii waggaa saniin booda waaqayyoon ka'ii gara saba koo Itoophiyaa deemii ittiin jedhe እግዚአብሔር ቀሰቀሳቸው። የግብፅን ገዳማት ኖረው ጽድቃቸው ለግብፃውያን ተረፈ። በረከታቸው ቡራኪያቸው ለግብፃውያን ሆነላቸው። ግብፅ ሀገረ ጣዖት ናት፣ ታውቃላችሁ። ጣዖታትን የሰባበሩ የእግዚአብሔርን ጽድቅ ደግሞ በሰው ልቦና የተከሉ ታላቅ አባት ናቸው። እግዚአብሔር ግን ተነሳአልና በታላቁ መልአክ በቅዱስ ገብርኤል መሪነት አናብርቱና አናብስቱ እነሆ ቦዲጋርድ ሆኗቸው ከዚያ ተነስቶ ወደ ኢትዮጵያ ሲመጡ ምድረ ከብድንና ዝቋላ ላይ ቆመው በአራቱም አቅጣጫ ሲመለከቱ ምስኪኖቹ ኢትዮጵያውያን በኃጢአት ወድቀው አገኟቸው ይላል። በምን ወድቀው? እግዚአብሔር ዛሬ መነሳት ያደርግልን። የወደቅን ሁሉ እንድንነሳ እግዚአብሔር ይርዳል። ሞራላችን ወድቋል፣ ዕውቀታችን ወድቋል፣ መንፈሳዊነታችን ወድቋል፣ ፍቅራችን ወድቋል፣ ሰላማችን ወድቋል። መልሰን እንድናንሰራራ አምላከ ገብረ መንፈስ ቅዱስ ይርዳል። የጻድቁ ጸሎት ይታደገን። አራቱንም አቅጣጫ ተመለከቱና እኚህ ታላቅ አባት እግዚአብሔር ሆይ ኢትዮጵያን ካልማርክልኝ ብለው ባህር ላይ ተተከሉ ይላል ገድላቸው። ምን ላይ? ባህር ላይ። በእግር እንዳይመስላቸው በአናታቸው ተተክለው
40 ቀን 40 ሌሊት እግዚአብሔርን ተማጸኑት። እግዚአብሔርም ኪዳን ገባላቸው። ወደ ባህር ዳርቻ ጌታ ኢየሱስ መጥቶ ቆሞ ባለሟሉን ጻድቁን እርሱን የገለጠውን ገብረ መንፈስ ቅዱስን አነጋገራቸው ይላል። እግዚአብሔር ከቅዱሳኑ ጋር ይነጋገራል። ምቀኞች ተቀላቅሏል መሰለኝ። ምን ነው እጃችሁ? አንዱ ከቻይና ነው። አንድ እጃችሁ ከቻይና ነው ወይ? በደንብ አድርጋችሁ አጨብጩ። እግዚአብሔር ከሁላችን ጋር ይሁን። ጻድቁን ከባህር ካስወጣቸው በኋላ ኢትዮጵያን እምርልሃለሁ አለው ጌታ ኢየሱስ። እንግዲህ ምሕረቱን እናያለን። ኢትዮጵያ ውስጥ ያለውን የዛሬውን የሞላውን ኃጢአታችንን የሞላውን ክፋታችንን ስንመለከት ሰማይ እንደ መጅ እኮ ያልተደፋብን የቅዱሳኑን ጸሎት እያገዘን እኮ ነው። እናንተ ምድር እኮ እንደዚህ ተንቀጥቅጣ አፏን ከፍታ እንደ ዳታንና እንደ አቤሮን ያልዋጠችን እኮ አንድም የእግዚአብሔር ቸርነት አንድም የቅዱሳኑ ጸሎት ረድቶን እኮ ብዙ ቅዱሳንን አምርታለች እቺ ሀገር። ብዙ ገዳማት፣ ብዙ አድባራት ዛሬም በዓይን የማይታዩ ልቡሰ መላእክት ልቡሰ ሥጋ መላእክት የተባሉ እንደነ ገብረ መንፈስ ቅዱስ ሥጋ ለብሰው በመላእክት ደረጃ የኖሩ በመላእክት ማዕረግ የኖሩ ለእግዚአብሔር የተለዩ የኢትዮጵያን ቅዱሳን መካናትን ሁሉ የቀደሱ ምድሪቷን ያከበሯት። ቅድም ሰምታችኋል። ሱራፌልና ኪሩቤል ክንፎቻቸው የእሳት ነበልባል ያላቸው እነሆ ሊቀበሉት ጻድቁን ወረዱ እኮ ነው። ሊቀበሉት ሥጋ ከነፍሱ በተለየች ጊዜ በይባቤ መላእክት እነሆ ወደ መንበረ ጸባዖት ወደ አምላካቸው ወደ እግዚአብሔር የተወሰዱበት ኖረው የእግዚአብሔር የሆኑ ሞተው ሴማን የሆኑ ኧረ በማርያም ይኸውላችሁ ኖረን የእግዚአብሔር መሆናችንን ካላረጋገጥን ከሞትን በኋላ የእግዚአብሔር ልንሆን አንችልም። ኖረን ወደ ቀኝ መዞራችንን ካላረጋገጥን ከሞትን በኋላ እንደው ተጭበርብሮልን የሆነ